እኔ አባት በእግዚአብሔር እኔ አባት በእግዚአብሔር በቃ እኔ ለቅሶ አልፈልግም አባቴ። እኔ ደስ እንዲሎት ነው የምፈልገው አባቴ። እሺ እኔ አባት እኔ አባት ደህና ነዎት? ይምጡ እስቲ ወደዚህ ጠጋ ይበሉ። እንዴት ነዎት? እኔ ደህና ነኝ። እስቲ ሰላም ይበሉ። ደህና ነዎት? ክብር ይሰማኛል እሱን ሰላም ስላልኩ። አንድ ቀን አስታውሳለሁ። ምን የጨበጥከኝ ዘመን ሰላም ተባብለናል እዚህ በፊት? የት? እውነት? እሺ እኔ አባት ደህና ነኝ በጣም። ምን ላግዘዎት? ምን አለኝ ብለህ ነው? ይሄን ቲሸርት የለኝም። አንድ አንሶላ ትንሽ አንድ አንሶላ ያለቀ እንኳን ልጁን አስፈቅጄ ነው የቆምኩት። መቆምም አይቻልም ብሎኛል ቦታው ላይ። እሺ ዝም ብዬ እንትን ልበሎት። ይሄ ስንት ይመስልዎታል? የእርስዎ ነው የኔ አባት? እኔ መልእክተኛው እባላለሁ። የኔ አባት በእግዚአብሔር የኔ አባት በእግዚአብሔር በቃ እኔ ለቅሶ አልፈልግም አባቴ። እኔ ደስ እንዲሎት ነው የምፈልገው አባቴ። እሺ የኔ አባት ቆይችንም ጨምሩ። እግዚአብሔር በቀኝ ቆይችንም ይጨምሩ 20 ሺህ ብር አባቴ። እግዚአብሔር ካንተ ጋር ይሁን። አሜን። ቤተሰብህን ደግፎ ይጠብቅህ። አሜን አሜን። ሁሉ ነገር ካንተ አባቴ። እግዚአብሔር ካንተ ጋር ይሁን። የኔ አባት ደስ ብሎት ነው የሚያለቅሰው? ሌላ ምን አለ? የኔ አባት እንዴ ከዚህ የበለጠ ደስታ ምን አለ? አላውቅም። ሰው እንዳይወስድብዎት ያስገቡት ወደ ኪስ። ሞት ነው የሚመጣው እንጂ ይምጡ እስቲ ልጥረግልዎት ብለውት የኔ አባት እግዚአብሔር እኔ ምንም ለቅሶ አልፈልግም። እሺ ደስታዎትን ብቻ ነው የምፈልገው። እሺ እንኳን ደስ አለዎት የኔ አባት። ያስገባውን ነው ደስ እንዳንሰረቅ። ደስ አለ። አሜን አባት። በእውነት እንዳንተ አይነት ልበሩሩ ሰው አላየሁ። እሺ ነው ለራሴ እውነትም ምን ሰው እኮ ብዙ ይዋሻል፣ ብዙ ይተገብራል። እንዳንተ ግን አላየሁ። እሺ ነው እውነት እግዚአብሔር ካንተ ጋር ይሁን። አሜን አሜን። ቤተሰብህን ይጠብቅልህ። አሜን አባት። አሜን። ሁሉን ነገር ያድርግልህ። እግዚአብሔር የተመኘውን ሁሉ ይፈጽማል። አሜን አባት። እኔም በጸሎት ያደርጋለሁ። እሺ ነው አባት። መልካም ጊዜ ሆነ። እግዚአብሔር በቃ ይሄዱ። አሁን ሰው እዚህ ምንም መቆም አትችልም ስለተባልኩ ሰላም ባል ወዶታለሁ አባት። እሺ መልካም ጊዜ። እሺ አባት። ከፋኛ ምን ነው የኔ አባት? ብሩን አጣን። ገንዘብ ጠፋ። ገንዘብ ጠፋ። ስራ የሚባል ነገር አጣን። እስቲ ምሳ እንብላ። እዛች ይምጡ እቃዎትን የያዙና ከፋኝ አሉኝ። ለምንድን ነው የከፋሁት? የከፋው ነገር ብዬ ነው ወጣው። ቤተሰብ አለ፣ ልጆች አሉ። በምን ወካት ሳፍረ በምን ልግባ? እዛ ነገር ባጥቼን ሁሉ ነገር በቃ ዳገት ሆነኝ። ለዛ ብዬ ከፍቼ ነው ተቀምጥኩት። አይዞት የኔ አባት አይዞት። ስለዚህ አሁን እኔ ጋር ምሳ እንብላ ዛሬ እንኳን። እሺ አባት። የኔ ስም መልእክተኛው ይባላል። የኔ ስም መልእክተኛው ይባላል። እቺ ስንት ትመስሎታለች? ወደ 60 ወደ 50 ሺህ በላይ ነው አውጥቶ ለኔ ማለት ነው። የኔ አባት ጫማ ራሱ ስንት ሺህ ሲል ይታወቃል። እኔም አውቃለሁ። ስለዚህ እኔ ምንም አይሉም። ያንተ ፈጣሪ ይስጥልኝ። አሜን። እኔማ መልእክተኛ ነኝ ብዬዎታለሁ።
እኔ በጣም ታወቅኩ ሰው ነኝ። የህንጻ ኮንስትራክሽን ሰራተኛ ነኝ። ኮንስትራክሽን ይሰሩ ነበር? እና ጀነራል ፎርማን ነኝ። አሁን ሶማሌ ክልል ጅጅጋ ቤተ መንግስት ነበርኩ ያለው። እሺ እድሜ ኢትዮጵያ ሙሉ በሙሉ የረገጥኩ ሰው ህንጻ ኮንስትራክሽን ማላውቀው የአንገረብ እንድልይ ትልቁ እንድልይ የሰራሁት እኔ ነኝ። አልጋ ያስኩኝ በቃ ጓደኞች የሚያውቁ መሀንዲሶች እየረዱኝ እዚህ ደረስኩ። አሁን ግን ሰፈር ላይ እነሱን ማስቸገር ታሪክ እዚህ አካባቢ ብቻ ጠይቀው መለመንም አልችልም። ቤት ክራይ ነው ባለቤቴም ወደ ሀገር ቤተሰቦች ሸኘኋት። ምን ታምራት በችግር ምክንያት እዛ የቤት ክራዩን ገብቶ እነዚህ ከሰፈር አካባቢ የቤት ክራይ ስንት ነው የሚከፍሉት? 7300 ብር። አሁን በቃ ለሁሉ ግራ ይገባል። ይረበኛል በቃ ዳቦ ገዛና በውሃ በልቼ ተኛለሁ። ከሰው ጋር በቃ ወልቅ ማለት 11 ሰዓት መውጣው በፊት ሄጄ በተስኪያን ሄጄ እምባዬን ማልቀስ በቃ ጭንቅ እያለኝ አንዳንድ ራስን ብራሴ አጥፋስን በተስኪያን ሄጄ እየጸለይኩ እንዴት ይሄን ነገር አደረጋለሁ። እዚህ ሁሉ ደረጃ ደረስኩ ሰው ነኝ። አሁን ሁሉም ጓደኞችም ሸሽ። ሰው በችግሩ ሰዓት እኮ የሚገኝ ሰው ነው። እኔ መልእክተኛው እባላለሁ። እዚህ ሚዲያ ላይ ሰዎችን አግዝ እያሉ ሰው ይልከኛል። እቻውን ስንት ትመስሎታለች? እኔ እንጃ። 10,000 ብር ነው። እሺ ቅዱስ ሚካኤል እንደው በቤት በረዴት በረከቱን ያወጣላ። እኔ መልእክተኛ ነኝ እንዳልኩት እቺንም ይጨምሩ። እሺ 10,000 ብር ነች። ቅዱስ ሚካኤልን ጉልበት ሰጥቶኝ እንደው ለሥራ ተመልሼ የሰው እጅ ከማየት ይሰውረኝ። አሜን አሜን። አባቴ የሰው እጅ ከማየት ይሰውረኝ። ስልኮን 0911 እሺ 71 87 68 እሺ። አካውንት ሳለውት አለኛው ይንገሩ 1000 257 591 542 ማን ስሙት? ታምሩ ዳለችው። እንግዲህ ይሄንን አይተው ሰዎች ያግዙት ዘንድ እኔም ጸሎት አደርጋለሁ። እሺ አይዞት። እንግዲህ እግዚአብሔር ነው ያገናኘን፣ ለመልካም ይሆናል። መልካም ጊዜ ነው። እሺ አባቴ፣ እግዚአብሔር ይባርክ። መልካም ጊዜ አባቴ። ማን እንደውም ካላወቅሽኝ እስከሆነ መልእክተኛው ነው። አላወቅሽኝም ነበር? እውነት ወይ? ማርያምን አላወቅኩም ነበር። እኔ ስላገኘው በጣም ክብር ይሰማኛል። ሁሌም ነው በምትሰሪያቸው ስራ በጣም የምገረመው። ዝቅ ብለሽ እንደ ጀግና ሴት በጣም ነው የምኮራብሽ እንዳንድ ወንድም። እሺ አመሰግናለሁ። በጣም ነው የምወድህ። እንዴት እኔነት እንጃ ሳላስበው ስላገኘው መሰለኝ አይ በጣም እድለኛ ነኝ በማግኘቴ ብቻ፣ አንተን በማየቴ ብቻ። እኔም ስላገኘሁሽ ደስ ብሎ አንቺ እርዳታ አይደለም እሺ፣ አምሮሽ ስለ እርዳታ እንዳያስብ ፈጽሞ። እኔ አንቺ አንድ ጀግና ሴት ስለማበረታታት ነው ማውራሽ አሁን። እና ምንድነው እኔ ላበረታሽ የምችለው ነገር? አሁን መቀሌ ውስጥ ያለሁበት ሁኔታ የቤት ኪራይ ነው ልቀቂ የተባልኩትኝ። አሁን ሰሞኑን ነው እቃ የጫንኩት ዝም ብዬ ያወጣሁትኝ እና አሁን ቁጭ ብዬ ነው ያለሁት። ምክንያቱም ቤት ልቀቂ ተባልሽ የምትሰሪበት? አሁን የምሰራበት ቦታ ልቀቂ ብለውኛል። ደግሞ አሁን የመጀመሪያ ሳይሆን ቦታ ታስለምድና ለማስለመድ ደግሞ በጣም ብዙ ገንዘብ እንትን ትላለህ። ሶስተኛዬ ነው አሁን ስቀይር እንደዚህ አስለምጄ ሰዎች እንደገና ቦታውን ይፈልጉታል። ሰው እንደዚህ አሁን እንደዛ ሆኖ ተስፋ አስቆረጠኝ። አሁንማ በቃ ባሰ። ሶስተኛ ላይ እንዲህ የሚያግዝ ቤተሰብ ምናምን አይዞሽ የሚል ከሌለ ደግሞ ይከብዳል። እንዳልኩሽ እርዳታ አይደል ይሄንን። እሺ አደራ፣ እኔ ይሄንን ነገር አምሮሽ ላይ መጫን አልፈልግም አንቺ ላይ እና ዝም ብሎ እንደ ወንድም ግን እቺ ስንት ትመስልሻለች? ስቲያጆች ምንድነው መልእክተኛው ማለት? ይሄንን እንደገና ኧረ በስመ አብ በቂ ነው። ማርያምን በቂ በይያሽ። ይሄ ላንቺ ሲያንስሽ ነው። ትንሽ እንደሆነ አውቃለሁ። ኧረ በጣም ብዙ ነው፣ በጣም ብዙ ነው። እኔና ማለቴ አሁን ያለንበት ሁኔታ የምናውቀው እኛ ራሳችን ነን። በጣም ብዙ ነው። አይዞሽ ማለት ብቻ እንዲሁ አንተን ማግኘቴ ብቻ ለኔ በቂ ነው፣ ሞራል ነው ለኔ።
በዙሪያዬ ብዙ ተስፋ የሚያስቆርጡ ሰዎች ነው የሚያጋጥሙንና አለንልሽ ከጎንሽ ነን ማለት ብቻ ለኔ በቂ ነው። እኔ አሁን እንደዚህ ሰዎች በተለይ የሚሰሩ ሰዎች ተስፋ እንዳይቆርጡ ከመንገድ እንዳይወጡ አይዟችሁ ማለት ነው የኔ ድርሻ እና ብቻ ዳግም ቁምሽ ሌላ ምን እላለሁ? እኔ አይደለም እነሱን ነው የምታመሰግኝ። ይሄ 100 ብር ቻሌንጅ ሰዎች የሚሰጡኝ ምር አንስቼ ይሰጣ ሁላችሁም ከጎንሽ ነን አይዞሽ የምትሉኝ ቲክቶክ ፖስታቸው ነገሮች ራሱ በጣም ቅን ልብ ያላቸው ሰዎች ሁሉ ነው የሚያገኙና ሁላችሁም ኢትዮጵያውያን እግዚአብሔር ያክብርልኝ። ሌላ ምን አላለሁ? እግዚአብሔር የወጣውን ይተካላችሁ። እሺ ላገኘው ያየ ሰው ሰርቶ አይበላም ልለይ ይችላል። ተው ሰጥ በእግዚአብሔር ልጅ አለኝ ከባለቤቴ ጋር ስራ ይሰበላሽብኝ። ስንት ዓመት ነው ልጅ? 3 ዓመት ወደ 6 ወር ነው። በ6 ወር ጥላብኝ ነበር ሄደችው ወደ አረብ ሀገር ስራ ይሰበላሽብኝ። ባልሆነ ነገር ተኮራረፈን። ልጄ ለእናቴ ወስጄ ክፍለ ሀገር ደቡብ ነው የምትኖረውና እዛ ሰጠው። ልጄ እናትም ታማሚ ነች። ለሷን እንኳን ማሳከም አልቻልኩም። ባለኝ ሰዓት ለራሴ ከመኖር ለሷ ነበር ሲሆን የነበርኩት። አሁን ሰርቼ ራሱ ለሷ እንዳልኖር ቀን ስራ ብሰራ ከራሱ መተዳደር ይችላል መኖር ይችላል። ግን 10 ደቂቃ ቆሜ መቆየት አልችልም። ምክንያቱም እግሬ ተዘትሳል። ሁለቱ ኩላሊቴ በቃ ይሁን ራስን ያስተኛል። ወገብ ታማሚ ነኝ ብዬ ለማውራት ለሰው አፍራል። ሰው ያሉን አይረዳም ደግሞ አይዞክ ባለፈው ዕለት 3 ቀን ምግብ ሳልበላ ውዬ የሆነ ደረቅ ነገር ሰው ሰጥቶኝ በልቼ 3 ቀን ሙሉ ያስመልሰኛል፣ ያስቀምጠኛል። 3 ቀን ሙሉ ቁርስ፣ እራት፣ ምሳ ሳልበላ 3 ቀን ሌሊትና 3 ቀን ሙሉ ሳልበላ ዋልኩኝ አደርኩኝ። አጋጣሚ የሆነ ሰው እንትን አለኝና ሆዴ በጣም እየቆረጠኝ ነበር። ሞተን ተመኝቼ 3-4 መላት ነው ተጥቼው። የምታውቀው መልእክተኛው ነው ስሜ። ሰዎች አግዝ እያሉ ይልኩኛል። ብቻውን ስንት መስላለች? ይቀናል። ቀና በል መጀመሪያ ቀና በል ወደኔ ቀና በል እስኪ ስንት መስላለች? ባቴን አላውቅም እኔ አይደለም 50 ብር ብሎ 50 ብር 2 ቀን መጠቀም ይችል ነበር። ያ ሁላ 50 ብር ናፍቆኝ ነበር። አሁን በእጅ ያዝከው 20 ሺህ ብር። የሰማይ አምላክ እግዚአብሔር አምላክ ብቻ ይባል። አሜን። አንተ ወንድም እኮ አለኝ ወንድም ይሄ ደግሞ ሌላ 20 ሺህ ብር። የኔ አባት ወይ የትልኝነት አምላክ እንደረሰልኝ ያናዱ 2-3 ጊዜ መናዚ ጠጥቼ ያልሞትኩት ወይስ ጌታው እንዲህ እንደምትወደኝ እኮ ያምናል። ግን ለምንድን ነው እንዲህ የተፈጠርኩት? አይዞህ ጌታ ሱስቴስ አሳው ሳባቶ እንደዚህ የብዙዎች አባት እንደሆን ካምናለሁ አውቃለሁ። ግን ሁሉም ነገር አላፊ ነው። በወጣትነት ያስኩት አክል የማይቻለው ማግኘት ማጣትም አይቻለሁ። ግን የማይታጣ የማይጠፋ አምላክ እግዚአብሔር አምላክ ጨማምሮ ለዚህ ምድር እንዲባርክ እውነት ያለው እኔ አይደለሁም። ምን መልእክተኛ አይደለም መልእክተኛ ተባልክ እንጂ አባቴ እንኳን ተገናኘን። እሺ እንኳን እግዚአብሔር ረዳ። እኔ እኮ እንድታለቅስ አይደለም ነው የደስታ እንባ ነው። በቃ እኔ እንጃ የእግዚአብሔር ስራ ግርም ይለኛል። እኔ 100 ብር አይደለም 50 ብር በጣም ናፍቆኝ መለስ አስባል ከቶታል እስከ ሳሪስ በእግሬ ያረፍኩኝ በዛ ላይ ኮላስ ታማም። አሁን ተረጋጋ። ከዚህ በኋላ በቃ እግዚአብሔርን አመስግን። እስቲ አካውንትን ምናልባት ደግሞ ሰው የሚያግዝ ከሆነ አካውንትን እሺ 1000 እሺ 49 63 13 066 ስልክስ አለክ 09 67 91 46 47 ስምህ ማን ነው? አሸናፊ አላንዴ። እሺ በቃ